አለይኩም ቤተሰቦቼ እንዴት ናችሁ? እኔ ዛሬ ማሳያችሁ እንግዲህ ሸይን እንዴት ዲስካውን ማረጊያ ተጠለብን በኋላ ዲስካውን ማረጊያ ኮድ የት ነው የምናስገባው፣ እንዴት ነው የምናስቀንሰው የሚለውን ነገር አሳያችኋለሁ። እንዲሁም ደግሞ ምን ከለር ስንመርጥ እንዴት ነው ሳይዛችንን አንዳንድ ነገሮች ተከታተሉ ማለት ነው። ተዝቀደም ስለ ሸይን አንዳንድ ነገር ፓርት 1 ፓርት 2 እያልኩኝ ስለ ነፃው ራሱ ቪዲዮ ሰርችላችኋለሁ። እውነት እንደሆነ አረጋግጣችኋል ማለት ነው። ወላሂ ነው የምላችሁ። እንግዲህ ያው በነገራችን ላይ ገንዘብ ዝም ብሎ አይገኝም፣ ግዴታ መልፋት አለባችሁ። ምሳሌ ነፃውን የሚሰጣችሁ ፕሮሰስ አለው። ያንን ፕሮሰስ 1 2 እያላችሁ ሁሉንም እንትን ስትሉ ነውና ምሳሌ አሁን 10 በነፃ የሚሰጣችሁ ለሰዎች ለጓደኞች ሼር በማድረግ ነው። ያንን ኮዳችሁን ለጓደኛ ስታጋሩ እነዛ ጓደኞቻችሁ ደግሞ በእናንተ ኮድ ሲጠልቡ እናንተ ይመጣላችኋል ማለት ነው። የ10 እቃ ይመጣላችኋል። ያው ይሄ እውነተኛ ዛሬ የመጣሁበት አንደኛው ዓላማ ያው ስለ ነፃው ለወራ ሳይሆን እንዴት በኮድ ያስገብተን ተመረጥን በኋላ እንዴት ማስቀነስ እንዳለብን ዲስካውን ማረጊያውን ቦታ ነው ማሳያችሁ እና ከለር እንዴት እንደምትመርጡ ሳይዛችሁ እንዴት እንደምትመርጡ ነው የምናየው። እንግዲህ ተከታተሉ ማለት ነው። ከአሁን ቀደም ያው ቪዲዮ ሰርቻለሁኝ። ያው አንዳንድ የማታውቁ ልጆች ስላላችሁ እና አሁን ላይ እንኳን የማያውቅ ይኖራል ብዬ አላስብም። ያው አንዳንድ ብዙ የሚጠይቁም ስላሉ ነው ማለት ነው። ያው አሁን ሸይን እገባለሁኝ። ሸይን ተገባው በኋላ ያው እኔ ጣልብ ያለው እናንተ ለማሳየት ነው። እሺ ሸይን ገባሁኝ። ምሳሌ እኔ የልጅ ልብስ ነው የምመርጠው፣ እናንተን ለማሳየት ያህል ችግር የለም ማለት ነው። ያው አዲ አልጠልበውም፣ ዞሮ አሳያችኋለሁ። ምሳሌ አሁን ይሄንን ጀለብያ እንበል አባያ ማለት ነው። ሳይዝ የለውም። ይሄ ፍሪዝ ሳይዝ ነው። ፍሪዝ ሳይዝ ማለት አንድ አይነት ማለት ነው። ሁሉም እኩል ማለት ነው። ያው ምሳሌ ከለር ልምረጥ ካልኩኝ ምሳሌ ይሄ አለ፣ ይሄ አለ፣ ቡኒኝ አለ፣ ጥቁር አለ። ጥቁር ማረግ ከፈለኩኝ ምልክቷን ላሳያችሁ። ምሳሌ ጥቁር ከፈለጋችሁ እችን ተነኳታላችሁ። እችን እንትን ቡኒ ከፈለጋችሁ እችን ምልክት በጣታችሁ ነካ ስታረጓት ያው ቡኒ ይሆናል ማለት ነው የምትጠልቡት። ጥቁርም ከፈለጋችሁ እንደዚህ ማለት ነው። ጥቁርም ከፈለጋችሁ ምሳሌ እችን ስትነኳት በጣታችሁ ጥቁር ይሆንላችኋል። ምሳሌ እኔ ላሳያችሁ። ጥቁሩን ስነካው እንደዚህ ጥቁር ሆነ ማለት ነው። እሺ አለፍ ብለን ሌላ አሁን ምሳሌ አሁን ጠረህ አለ። ቆይ በሳይዝ ሌላ ቃል አሳያችሁ። ወይ ሸይን እኮ አንዳንዴ የብልግና እቃ ነው የሚያመጣ። ሸይኖች በነገራችን ላይ የሸቃላውን ብር በዘበዙት ነው የምላችሁ። በቃ አንዳንዴ ሱቅ ሲያምራችሁ ሸይን ነው የምትገቡት። በነገራችን ላይ እቃቸው ጥራት አለው፣ በጥራት ነው የሚሰሩት። እኔ ይመቸኛል የሸይን እቃ። በነገራችን ላይ ጥራት አለው። ቲሞን እንኳን ጠርቤው አላውቅም። ምሳሌ ጫማ ተፈለጋችሁ እዚህ ጫማ እንጥለብ ካላችሁ የት ትገባላችሁ መሰላችሁ? እሺ አሁን ከለር አለው። ይሄ ምሳሌ ከለሩ እዚህ ጫነዋለሁ። ከለር ይሄን ተፈለጋችሁ እዚህ ጋር ትነካላችሁ። ይሄን ከፈለጋችሁ እንደዚህ ማለት ነው። ይሄ አሁን ራሱን የቻለ ትምህርት ነው። በነገራችን ላይ አሪፍ ነው። ከለር ከፈለጋችሁ ያማርጣችኋል። እንደገና ጥቁር ነጭ ከፈለጋችሁ እንደዚህ ነጩን ትጫናላችሁ።
ከዛ ቀጥሎ ደግሞ 38 ቁጥራችሁን የጫማ ቁጥር ዛሬ 41 ቁጥር ነው የምለብሰው። 42 ቁጥር እችን ነካታለሁ። እችን ስነክቼ ሴንድ ስለው ይሄዳል ማለት ነው። ሴንድ ስለው ይሄዳል። ሌላ ደግሞ እንደዚሁ ሌላ ጫማ ሌላ ከለር ልምረጥ ካልኩኝ እችን መረጥኳት ልበላ። እችን መረጥኩኝ። ከዛ እዚህ ጋር መጣና 42 ቁጥር እላለሁኝ። 42 ቁጥርን ስጫናት እንደዚህ ይሄ ምልክት ይታያችኋል። እንደዚህ ክብ ሆና ትቀመጣለች ማለት ነው። አሁን እኔ ሴንድ ነው የምላት እዚህ። አሁን ሄደች። ጫማይቱን ጠለብኳት ማለት ነው። አያችሁ እና ቀላል ነው። ምሳሌ ልብስ ቦታ እንሄድና ልብስ ልምረጥ ካልኩኝ እኔ እዚህ ጋር እቺ ልብስ በነገራችን ላይ አለችኝ። አረንጓዴዋ ልብስ አለችኝ ከሼን በነፃ ነው የጠለብኩት ማለት ነው። አሁን እኔ እቺን ልምረጥ ካልኩኝ አሁን ቢጫ ናት። ቢጫ ናት። ሳይዝ ከፈለጋችሁ ምሳሌ ሳይዝ ከዚህ እስከዚህ የሳይዝ ቦታ ነው ማለት ነው። እናንተ ላርጅ ነው የሚሆናችሁ፣ ስሞል ነው የሚሆናችሁ፣ ኤክስኤል ነው የሚሆናችሁ። ያኔ እናንተ መምረጥ ትችላላችሁ ማለት ነው። እኔ ምሳሌ ኤል ነው የምጠቀመው። ኤል ነው የኔ ሳይዚ። ኤልን ነካ አረጋታለሁኝ። ከዛ ጥቁር ከፈለኩ ደግሞ እንደዚች አረጋታለሁ ማለት ነው። ገባችሁ አይደል? ከዛ ሳይዝ ኤል አሁን የጥቁሩ አልቃለኝ በቢጫው አላርጋትና እዚህ እንደዚህ ነካታለሁኝ። አሁን እቺኔ ልጥለው ካልኩኝ እቺን ነው የምነካው ማለት ነው። ኦኬ እንደዚህ ካረኩ በኋላ እቺ የጥቁሯ ምልክት የጥቁር ምልክት አለኝ። እቺን በጣም ብዙ ልጆች አላችሁ አጠላለብ የማይችሉና እቺ ጥቁሯን ሴንድ ትሏታላችሁ ከታይ ያለችውን ማለት ነው። ብዙ ልጆች አላችሁ የምትቸገሩ ሰው ጥለቡልን ሁሉ የምትሉና በጣም ቀላል ነው። በነገራችን ላይ ኮንፊደንስ ብቻ ነው የሚያስፈልገው። አንድ ነገር ደፍሮ መስራት በቃ መሞከር አይከፋም። መሞከር በራስ መተማመን ኮንፊደንስ ካላችሁ ከላስ ሁሉን ነገር ማሳካት ትችላላችሁ። ምሳሌ እቺ ልብስ አሁን ከለር የላትም እንትን ናት፣ ስሞል ኤክስ ማለት ነው። በጣም ትንሽ ናት ማለት ነው። ብሯ ራሱ 40 ብር ናት። አልቃለች እና ቤተሰቦች ይሄን ይመስላል። ዞሮ አሁን እኔ የልጄ ልብስ ስለጠለብኩ ለእናንተ ያለው ያው ሎን እንዴት እንደምንመርጥ እና ሳይዛችን እንዴት እንደምንመርጥ አሳይቻችኋለሁኝ። ከዛ አሁን ወደ ብር መቀነሻው ነው የምንሄደው ማለት ነው። ምሳሌ እኔ አሁን እችን ጫማ እኔ አልፈልጋትም ጣልቤ ያለሁ እኔ አሁን እኔ ሁሉንም አሁን ምሳሌ ዲያብል እንዳይሆንባችሁ እቺ አሁን ምሳሌ እቺ የመደመር ምልክቷ ቤተሰብ እቺ የመደመር ምልክቷ ስትነኳት 2 ከሆነ ቀንሱት። እቺን ቅንስ የምትለውና ዝባላ ዱሉት ጠይብ ዝባላ ስዶሉት ይቀንስላችኋል ማለት ነው። ብዙ ልጆች ዲያብል የሚሆንባችኋል። 2-3 የምትጠልቧላችሁ ስነካኩት ስደጋግሙት ያንኑ 2-3 ያደርግባችኋል ማለት ነው። ምሳሌ እኔ አሁን የልጄን ዕቃ ጠልቤ ያለሁኝ ማለቴ ጨምሬዋለሁ። አሁን የት ነው የምገባው? እኔ አሁን የጠለብኳቸው ናቸው። እኔ ሁላቸውም የጠለብኳቸው ናቸው። ግን እነዚህን አሁን አልጠልባቸውም። ወደ 2400 ናቸው። አሁን ስለማልፈልጋቸው የምፈልገውን አስቀምጠዋለሁ ማለት ነው።
አንድ ቀን ፈጣሪ ብር ከሰጠኝ እጠልበዋለሁ። አሁን ምሳሌ ሀበሻ ስንት ነው የሚሸጠው? እናንተ እየተወዷል ወላሂ። በቀደም 40 ብር ነበር፣ አሁን 55 ብር ለኢዱ ስለመጣ እና እችን ነካታለሁኝ ቤተሰብ እንደዚህ ወደ መጥለቢያው ቦታ እንሂድና ከዛ ካሽ ካላችሁ ያው ካሽ የካሽ ምልክቷች ናት። እችን ትነካላችሁ። 100 ብር ካልሞላ ይጠልብላችሁ። የካሽ ምልክቷን ራይት ስታረጉ ይሄዳል ማለት ነው። ኦኬ እኔ አሁን 144 ብር ነው። ስንት ብር እንደሚቀንስልኝ አብረን እናያለን ማለት ነው። እና ቤተሰቦቼ አሁን ምሳሌ እዚች ቦታ ገብተን ነው የምናስቀንሰው። እችን ስንጫናት ይቀንስላችኋል ማለት ነው። እችን ጫን ስትሏት አሁን እዚህ የ50 ብር ቅናሽ አለ፣ የ20 ብር ቅናሽ አለ እንደምታዩት። እኛ ወይት መሰላችሁ? ቆይ እችን ነው የምንነካው። እችን ስንነካት ቅናሹ ቦታ ያስገባናል። የምትቀንሱበት ኮዱን የምታስገቡበት ማለት ነው። እዛችን ስጫን እኔ ምልክት አለ። ይሄ ምልክት እዚህ ላይ ነው ኮዱን የምታስገቡት። እኔ አሁን እዚህ ላይ ነው የማስገባው ኮዱን። ከዛ እዚህ ላይ ካሳየኋችሁ እንትኑን W15 ብላችሁ ትጥፋላችሁ። W15 ከዛ እችን ነካ ታረጓታላችሁ። እንደዚህ ሲል ስንት ነበረ? 20 ብር ቀነሰልኝ። ቤተሰብ 20 ብር ቀነሰልኝ። አሁን 40 ቅድም 60 የሚገርማችሁ ቅድም 144 ብር ነው ሳ ግን 160 ምናምን ብር ነበር የሚለው ጠይብ። ከዛ 160 ምናምን ብር ነበረ። ያው 15 ብር ነው እንደዛ ቀንሶልኛል ማለት ነው ጠይብ። እና ዝገብታችሁ ራይት ማድረግ ትችላላችሁ ማለት ነው። ያው 15 ብር 20 ብር እንዲቃችሁ ነው። በብዛት ተጠለባችሁ እስከ 100 ብር ይቀንስላችኋል ማለት ነው። እና ይሄን ይመስላል የዛሬ ቪዲዮዬ ቤተሰብ። ኢንሻአላህ በሌላ ነገር ደግሞ እንመጣለን ማለት ነው።